አፍቅሩኝ በፍቅር ያለው ሌላ ሀገር መሆኔ ተመችቶት ነው ወይስ የእውነት ያፈቅረኛል ብለሽ ጠይቀሽ ታውቂያለሽ? አንቺ ሌላ ሀገር ፍቅረኛሽ ሌላ ሀገር ሆናችሁ ፍቅር ሲኖር ርቀቱ በመካከላችሁ ፍቅሩ ሁለት አይነት እንዲሆን ሊያደርገው ይችላል። አንደኛ እጅግ በጣም ከውስጡና ከልቡ አፍቅሮሽ የሚችለውን ሁሉ እያደረገ ያለ ወንድ ሊሆን ይችላል። ወይም ደግሞ እንዲሁ ዝም ብሎ አንቺ መኖርሽ የሚያስደስተው ነገር ግን ላንቺ ምንም አለማድረጉ ተመችቶት አብሮሽ ያለ ወንድ ሊሆን ይችላል። ዛሬ እነዚህን ሁለት የተለያዩ ወንዶች የምንለይበትን በጣም ግልጽ የሆኑ ምልክቶች እነግርሻለሁ። በቪዲዮ መጨረሻ አንቺ ልቡ ውስጥ የቱ ጋር እንዳለሽ ታረጋግጫለሽ። ከዚህ በኋላ መጨነቅ፣ መገመትና እሱን መጠየቅ አይጠበቅብሽም። እነዚህን 10 ነገሮች በትክክል ካዳመጥሽ፣ በተለይ ደግሞ 8ኛው እጅግ በጣም ብዙ ሰዎች የሚረሱትና ላይ የሚሉት ነገር ነው። በእርግጠኝነት የቱ ጋር እንዳለሽ መረዳት ትችያለሽ። የመጀመሪያው ምክንያትና ሰበብ አይፈልግም። የእውነት ያፈቀረሽ ወንድ ዝም ብሎ አይጠፋብሽም። ለምሳሌ በየቀኑ የምትደዋወሉ ከሆነ ወይ በየ3 ቀኑ ወይ በየሳምንቱ የሆነ ሰዓት ላይ ድንገት ተነስቶ አይጠፋብሽም። የሆነ አይነት ተደጋጋሚነት ያለው ጸባይ ነው የሚያሳየው። ለምሳሌ በተመሳሳይ ሰዓት ሁል ቀን ከሆነ የሚደውልልሽ ያን ተመሳሳይ ሰዓት ጠብቆ ሁል ቀን ይደውላል። ወይ ደግሞ በየሳምንቱም ከሆነ እናንተ የምትደዋወሉት በየሳምንቱ ያንን ጊዜ ጠብቆ ይደውላል። እና ደግሞ አንቺ በደወልሽለት ሰዓት ያላችሁበት ሀገር ልዩነት፣ የሰዓት ልዩነት ሊኖር ይችላል እና አንቺ በደወልሽለት ሰዓት፣ አንቺ ቴክስት ባረግሽለት ሰዓት ባይመቸው እንኳን እሱ በሚመቸው ሰዓት ሊመልስልሽ ይሞክራል። እና ደግሞ የዕለት ተዕለት ህይወት ውስጥ አንቺ እንዳለሽ አንቺን እያካተተ ያሳይሻል ማለት ነው። ግን ሲሪየስ ያልሆነ እየቀለደ ወይም ደግሞ ሩቅ መሆንሽ ኃላፊነት እንዳይሰማው አድርጎት ያ ነገር ተመችቶት አብሮሽ ያለ ወንድ ወይም ደግሞ ከአንቺ የሚያገኛቸው ጥቅማ ጥቅሞች ኖረው አብሮሽ ያለ ወንድ ሲሆን የተለያየ ምክንያት ይሰጥሻል። እረሳሁኝ መደወል፣ ተኝቼ ነበር፣ ስልኬ ባትሪ ዘጋ፣ ቢዚ ነበርኩኝ፣ የተለያየ ምክንያት አያልቅበትም ወይ እስክትይ ድረስ በጣም ብዙ ምክንያቶች ይደረድርልሻል። ስለዚህ እውነተኛ ፍቅር ሲሆን ቀጣይነት ያለው ተከታታይነት ያለው አይነት ግንኙነት ነው የሚኖራችሁ። ነገር ግን ፍላጎት ብዙም የሌለው ነገሮች ተመችተውት ብቻ ያለ ወንድ ሲሆን ብዙ ጊዜ ምክንያት ይፈጥራል፣ ምክንያት ይፈልጋል ማለት ነው። ሁለተኛው ስለ ወደፊት ያወራልሻል። ያለ መገናኘት አይነት ነገር ታይም ከወሬዎች ውስጥ ሁል ጊዜ እንደምትገናኙ ስትገናኙ ምን እንደምታደርጉ ወደፊት አብራችሁ የመኖር እድል እንዳላችሁ ይጠቅሰዋል። ለምሳሌ ስንገናኝ እንደዚህ እናደርጋለን፣ እዚህ ስትመጪ እንደዚህ እናደርጋለን፣ ወይም ደግሞ እዚህ ቦታ አብረን እንሄዳለን ይልሻል። የሆነ ህልም በሚመስል መንገድ አይደለም፣ ልክ እቅድ እንደማውጣት አይነት ነው የሚሆነው ሲያወራልሽ ማለት ነው። እና እርግጠኛ ያልሆነ ወይ ደግሞ ከልቡ ያላፈቀረሽ ወንድ ሲሆን እንደዚህ ሩቅ ለሩቅ ሆናችሁ ያለ ግንኙነት ሲሆን የተለያየ ሀገር ሆናችሁ ሲሆን አሁን ያለውን ነገር ብቻ ነው የሚያወራልሽ። ስለ ነገ አያወራሽም። ስትገናኙ ስላለው ነገር አያወራሽም። ያፈቀረሽ ወንድ ብቻ ነው ስለ ወደፊቱ አስቦ ጭንቅላት ውስጥ እየሳለ ሊያወራልሽ የሚችለው። ስለዚህ ይህንን የሚያደርግ ከሆነ በራሱ ከልቡ እንደሚያፈቅርሽ መረዳት አለብሽ ማለት ነው። ሶስተኛው ጊዜ ይሰጥሻል። ነገሮቹን ትቶ ጊዜውን የሚሰጥሽ ወንድ ለፍቅሩ በጣም ትክክለኛ ማረጋገጫ ነው። በቃ ጊዜውን እየሰጠሽ ከሆነ ነገሮችን ትቶ ደክሞት ሊሆን ይችላል፣ ቢዚ ቀን አሳልፎ ሊሆን ይችላል። አሁንም አንቺን በሚያናገርበት ሰዓት ቢዚ ሊሆን ይችላል። ከጓደኞቹ ጋር የሚገናኝበት ምክንያት ሊኖረው ይችላል፣ ስራ ሊሆን ይችላል ያለው። ግን እነዚህ ሁላ ነገሮች እያሉ ለአንቺ ጊዜ ፈልጎ ጊዜ ይሰጥሻል። 10 ደቂቃም ብትሆን ወይም ደግሞ የሆነ ቮይስ ሜሴጅ ይጥልልሻል፣ ወይም ደግሞ በጣም አጭር ስልክ ማለት ነው። እንደዚህ እንዳልኩት 10 ደቂቃ የሚሆን 5 ደቂቃ ብቻ ድምፅሽን ለመስማት መኖሩን ለማሳወቅ ማለት ነው። ምክንያቱም ወንድ ልጅ ሲያፈቅርሽ ድምፅሽን መስማት እንደ ስራ አይደለም የሚያየው፣ እንደ ሰላም ነው የሚያየው። ሰላም የሚሰጠው ነገር ነው። ድምፅሽን መስማት ይፈልጋል ማለት ነው። ልደውልላት ምናምን መደወል አለብኝ ብሎ አይደለም የሚደውልልሽ። ድምፅሽን መስማት ለሱ ሰላም ስለሚሰጠው ነው የሚደውልልሽ። እና ይሄንንም ነገር ካያሽ ከልቡ እንደሚያፈቅርሽ መረዳት ትችያለሽ። አራተኛው ሊያይሽ ይፈልጋል። ቴክስት ብቻ አይደለም የሚያደርግልሽ፣ ቪዲዮ ኮል እናውራ ይልሻል። ፊትሽን ማየት ይፈልጋል። ኤክስፕሬሽኖች፣ የፊትሽን
ኤክስፕሬሽን ማየት ይፈልጋል። ያለሽበትን አካባቢ ማየት ይፈልጋል። የት እንደሆንሽ ማወቅ ይፈልጋል። ዝም ብሎ ለወራት ቴክስት የሚያደርግልሽ ወንድ አንቺን ዝም ብሎ ሀሳብ ውስጥ በማስቀመጥ ነው እንጂ የተጠመደው የእውነት ህይወት ውስጥ ልብ ውስጥ መኖርሽ በጣም አጠራጣሪ ነው። የሚያፈቅርሽ ወንድ ግንኙነታችሁ እውነተኛ እንዲመስል ነው የሚፈልገው፣ እውነተኛ እንዲሆን ነው የሚፈልገው። ሩቅ ብትሆኝም ቢያንስ ሊያይሽ ይፈልጋል። በአካል ሊያገኝሽ ባይችል በቪዲዮ ኮል ሊያይሽ ይፈልጋል፣ ይሞክራል ማለት ነው። እና እንደዚህም የሚያደርግ ከሆነ ይህንንም እንደ ትልቅ ምልክት መውሰድ ትችያለሽ ማለት ነው። ግራ መጋባት የለብሽም። 5ኛ ግንኙነታችሁን ይጠብቃል። ኢንሴኪዩሪቲ እንዲሰማሽ አያደርግም፣ እንድትጨነቂ አያደርግም። ከኔ ጋር ነው ወይ በሙሉ ልቡ ብለሽ እንድታስቢ አይፈልግም። ደጋግሞ ይነግርሻል እንደሚወድሽ፣ እንደሚፈልግሽ፣ ወደፊት አብራችሁ መኖር እንደምትችሉ ይነግርሻል ማለት ነው። እና እንደዚህ እንዲያጠራጥርሽ የሚያደርጉ ነገሮች፣ አንቺን እንድትቀኝ የሚያደርጉሽ ነገሮች ለማድረግ አይሞክርም። አይደብቅሽም፣ ላለመደበቅ ይሞክራል ቢያንስ ነገሮችን። እና በቃ ሴፍቲ እንዲሰማሽ፣ ሰላም እንዲሰማሽ ሊያደርግሽ ይሞክራል። እና ከሌላ ሰዎች ጋር ከሌላ ሴቶች ጋር አያወዳድርሽም። እንደዛ አይነት ስሜት የመወዳደር ስሜት በራሱ ውስጥሽ እንዲፈጠር አይፈልግም። ምክንያቱም የእውነት ሲያፈቅርሽ ወንድ ልጅ ያንቺን ሰላም መጠበቅ ይፈልጋል። ሰላም እንዲሰማሽ ነው የሚፈልገው። ምክንያቱም ያንቺ ሰላም ለሱ የሚሰጠው ነገር አለ። እሱ በትክክል እያፈቀረሽ እንደሆነ፣ የሚገባሽን ነገር እየሰጠሽ እንደሆነ ለሱ እንደ ወንድ ያ ነገር ሰላም ይሰጠዋል። የምር የሚያፈቅርሽ ከሆነ ማለት ነው። 6ኛ እውነተኛ ህይወት ውስጥ ያካትትሻል። ጓደኞቹ ያውቁሻል፣ ቤተሰቦቹ ያውቁሻል። ሩቅም ብትሆኚ በስልክም ቢሆን በቪዲዮ ኮልም ቢሆን ይሄ ነገር ለቤተሰቦቹ ይነግራቸዋል፣ ለጓደኞቹ ይነግራቸዋል። በየቀኑ የሚያጋጥመው ነገር ላይ ታውቂያለሽ። ሁሉንም ነገር ስለሱ ስለ እቅዱ ታውቂያለሽ። ህይወት ውስጥ ተካተሻል። ድብቅ አይደለሽም። አንቺ እንደ ሚስጥር የምትያዥ ሴት አይደለሽም። ሚስጥር አድርጎ አያስቀምጠውም። ይህንን የህይወቱን አካል ይታወቃል ማለት ነው። የእውነተኛ ህይወቱ አካል ነሽ እና ስልክ ውስጥ ብቻ ያለሽ ነገር አይደለሽም። እንደዛ እንዲሰማሽ አያደርግም። እንደዛም አያደርግም። 7ኛው ምንድነው? ያዳምጥሻል፣ ያስታውሳል። የነገርሽውን ነገሮች ያስታውሳል። ከሳምንታት በፊት የነገርሽውን ነገሮች ሁሉ ያስታውሳል። ስለ ቀንሽ ይጠይቅሻል። እንዴት እንዳሳለፍሽ ቀንሽን፣ ጸባይሽ ሲቀያየር፣ ሲደብርሽ፣ ደስ ሲልሽ ያውቃል። እና ይሄ በጣም ስሜታዊ ኢንቨስትመንት ነው ማለት ነው። በቃ ስሜቱ አንቺ ጋር ኢንቮልቭድ ነው። እና ወንዶች እንደዚህ አይነት ስሜታቸውን ማሳየት ማለት ይሄ ለስሜት ቅርብ መሆን ነው። አንቺን መጠየቅ፣ እንዴት እንዳሳለፍሽ ቀንሽን ሲጠይቅሽ፣ ሲደብርሽ፣ የደበረሽን ነገር ስትነግሪው እንደ ማዘን ይላል ወይ እንደ መከፋት ይላል። የሚያስቅ ነገር ስትነግሪው ይስቃል። ይሄ ስሜትን ኢንቮልቭ የሚያደርግ ነገር ነው፣ ስሜትን የሚያካትት ነገር ነው። እና እንደዚህ አይነት ነገሮች ውስጥ ዝም ብለው ወንዶች አይገቡም፣ ወይ እንደዚህ አይነት ንግግር ውስጥ ዝም ብለው አይገቡም፣ ለሚወዱት ሰው ካልሆነ በስተቀር፣ ቦታ ለሚሰጡት ሰው ካልሆነ በስተቀር። ስለዚህ እነዚህንም የሚያደርግልሽ ከሆነ ይሄም በጣም ትልቅ ምልክት ነው። 8ኛው ጋር ደርሰናል። 8ኛው በጣም ብዙ ሴቶች በቃ ኢግኖር የሚያደርጉት፣ የሚተዉት፣ የሚረሱት ነገር ነው። ምንድነው? ርቀታችሁን ለማስቀረት የቻለውን ያክል ይሞክራል። ይሄ ዝም ብሎ በወሬ ብቻ አይደለም። እንድንራራቅ አልፈልግም፣ መቼ ነው አብረን የምንኖረው፣ አብረን እንድንኖር ፈልጋለሁ፣ እንደዚህ አይነት እንድትመጪ ፈልጋለሁ፣ ወይ እሱም ከሆነ ሩቅ ያለው በቃ መጣለው ምናምን አይደለም የሚልሽ። ይሞክራል፣ የእውነቱን ይሞክራል። እውነተኛ ነገሮችን ያደርጋል። ገንዘብ ለመቆጠብ ይሞክራል፣ ወይ አንቺ እንድትመጪ ወይ እሱ እንዲሄድ፣ እነዚህን ነገሮች በትክክል ለማድረግ ይሞክራል። ስለ ቪዛ፣ ስለ መሄድ፣ መቼ መሆን እንዳለበት እንዲህ አይነት ነገር ያወራሻል። እና ወራቶች አልፈው እንደዚህ አይነት ነገር ጭራሽ በቃ ስለመገናኘት የማያወራ ከሆነ ምንም አይነት ካለማውራትም አልፎ ደግሞ ምንም አይነት እንቅስቃሴም ፕላንም ገንዘብን መቆጠብ ከአንቺ ጋር የማይነጋገር ስለ እንደዚህ አይነት ነገር ከሆነ ርቀቱ ተመችቶታል ማለት ነው። የተለያየ ሀገር መሆናችሁ ተመችቶታል ማለት ነው። እና የሚያፈቅርሽ ወንድ ግን ያ ርቀት እንዲጠፋ ይፈልጋል። ሁሌ አጠገቡ እንድትሆኝለት ይፈልጋል። ሊያገኝሽ ይፈልጋል። እና ያንን ይሞክራል። ሲሞክር ታየዋለሽ። እና ይሄንን የማያደርግ ከሆነ ሊያሳስብሽ ይገባል ማለት ነው። 9ኛው ገንዘብ ያወጣብሻል ማለት አንቺን ብቻ አይጠብቅም። የሆነ ነገር እንድታደርጊ ገንዘብ ማውጣት ይፈልጋል ማለት ስልክ የምትደዋወሉበት ስልክ ላይ ሊሆን ይችላል። የሆነ ነገር አንቺ ወዳለሽበት ሀገር ሰው ሲመጣ ሊልክልሽ ይችላል። ትንሽም ነገር ብትሆን ማለት ነው። ግን
ያሳይሻል። በቃ ገንዘብ ያወጣል፣ አንቺ ላይ ገንዘብ ማውጣት ይፈልጋል። እና ይህንንም ነገር ካየሽ እንደ ቀላል ነገር ማለፍ የለብሽም። ይሄም ትልቅ ምልክት ነው ማለት ነው። 10ኛው ምንድነው? ጊዜሽንና የእንቅልፍ ሰዓትሽን ያከብራል። እሱ በተመቸው ሰዓት ዝም ብሎ ካላናገርሽኝ፣ እንደዚህ ካላደረግሽ እያለ አያስጨንቅሽም። የሆነ ነገር አስደብሮሽ ወይ በጣም ደክሞሽ ማውራት እንኳን ባትፈልጊ ያንን ነገር ያከብርልሻል እንጂ አይነዘንዝሽም፣ አይጨቀጭቅሽም። በቃ ይረዳሻል፣ ሊረዳሽ ይሞክራል፣ ሊደክምሽ እንደሚችል ከእንደገና ደግሞ እንቅልፍ መተኛት እንዳለብሽ፣ ለስራ መዘጋጀት እንዳለብሽ እነዚህን ነገሮች ይረዳሻል። ዝም ብሎ አያስጨንቅሽም ማለት ነው። ስለዚህ ብዙ ጊዜ ምንድነው እንደዚህ በርቀት ሲሆኑ ሰዎች የርቀት ፍቅር እውነተኛ ነው ተብሎ አይታሰብም ብዙ ጊዜ ማለት ነው። እና ደግሞ ይሄ አይሳካም፣ አይሆንም፣ ሰዎቹ ሌላ ሰው ይለምዳሉ ምናምን የሚባል ነገሮች አሉ። ግን እውነታው ያ አይደለም። ሩቅ ለሩቅ መሆን፣ የተለያየ ሀገር መሆን ፍቅርን አይደብቀውም፣ እንዲጠፋ አያደርገውም፣ ጭራሽ እንዲወጣ ነው የሚያደርገው። እውነተኛ ፍቅር ሲሆን ነው ያንን ርቀት ተቋቁሞ ሊቆይ የሚችለው ማለት ነው። እና ያ ነገር እንደ ትልቅ ነገር መታየት አለበት። ምክንያቱም ሰዎች አጠገባችን ካሉ ብዙም ከባድ አይደለም፣ ሁሌ የምናገኛቸው ከሆነ ብዙም ከባድ አይደለም ከነዛ ሰዎች ጋር በፍቅር መቆየት። እንደውም ሩቅ ሆነን የተለያየ ሀገር ሆነን ፍቅርን ማቆየት ነው በጣም ከባድ። እና ያ ጥረት ነው ፍቅር መኖሩን እውነተኛ መሆኑን ሊያሳየን የሚችለው። እናም እነዚህን 10 ነገሮች ከነሱ ውስጥ የተወሰነውን ያክል ቢያንስ ከ5 በላይ የሚያደርግ ከሆነ ከልቡ እንደሚያፈቅርሽ መረዳት አለብሽ ማለት ነው። ግን እንደዛ የማያደርግ ከሆነ ደግሞ እውነት ላይሆን ይችላል የሚለውን አውቀሽ መጠንቀቅ አለብሽ። እና አሁን በትክክል ልዩነቱን መለየት ትችያለሽ ብለን እናስባለን። ይሄ ቪዲዮ አይናችሁን ከከፈተላችሁ ከወደዳችሁት ላይክ አድርጉት፣ ለምትወዱት ሰው ሼር አድርጉት፣ ለጓደኛችሁ ሼር አድርጉት። ተመሳሳይ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ሀሳባችሁን ደግሞ በኮሜንት ጻፉልን። የትኞቹን ያደርጋል፣ ከዚህ ውስጥ ስንቱን ያንቺ ፍቅረኛ አድርጎልሻል የሚለውን ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልን።